አሁንማ አመረረችኝ። ሄዋን አረጀ ብላ ነው ድምጼን ማሰማኝ። ምን አልከኝ አንተ ጨቅጣቃ ሰውዬ? ደሞ መጣ ብትርን ይዛው ተንጎላደዳው ምን አለበት? አንቺ ነሽ በሶስት እግር የምታስቀይኝ። እኔ በሁለት እግር ቆሜ ነበር። ሰማንያ እግር ሄድ እኔ ምን አገባኝ? ምን ይመለከተኛል? ያን ፍሬ ባታበይኝ እንደዚህ ሄዳለሁ 80 ዓመት የሆነው እንደወጣት ልጅ ይር ደሞ ካንተም ብሶ ኃጢያትን ወደኔ ታላካለ። ማን ያበላኝ ታዲያስ? አንተ ራስ። አረ ይጣፍጣል ያልኩት እኔ ነኝ። ልጄ እንደዚህ እኔ ተርቦ ይሆናል ባንተ ምኛት ይው ልጆች እየተንከራተቱ ጭራሽ ኃጢያትሽን ወደኔ ያሳብሽ ትነዘንጅኛል። እንደው በሪዎቹ አስቸገሩ። አረ ትንሽ ያስቸግራሉ። አስቸገሩ ነው ለነገሩ በአባትህ ምክንያት ነው ይወዳ ነገር ይሆነው እንዴ ወንድም አይደል እንዴ? አብለው እንጂ ያለውን አብላችሁ ተቋደሱ። አይበላም የኔ ድርሻ ነው። ይሄ መቼስ የእናት ስራ ነው። እኔ ብቻ ነኝ ዳ ያለብኝ። አንቺ ባታበኛም ፍሬ ይሄኔ ይው ቁጭ ብለ ይበሉ ነበር አይለፉ። አንተ ሰውዬ ቆይ ቁጭ ብለ ማለት ነው። ሂድ እስኪ እርሻ ዝራ። አርጅቻለሁ ብሎ ቤት ውስጥ መኮርመት አለ እንዴ? ለእግዚአብሔር መስዋዕት ልናቀርብ አስበናል። እና ይሄ ምን ችግር አለው? በጣም የተቀደሰ ሐሳብ ነው። እንደው እናቴ የሰራችብኝን በደል ታካክስልኛለህ። ወይ እርጅና ወይኔ አይ ባንተ ምክንያት እኔ እንደዚህ ተሰቃየሁ። አለቅም ቆይ እሺ ትመጣት የለ ወይኔ አረ ወይኔ የሰው ያለ ወገቤ አረ ወይኔ አዳም ቆይ እሰራልሃለሁ። አንተ ነው እንደዚህ ያረከኝ። ቆይ እሺ ቆይ ወገቤ አትሙት። እኔ ቆይ ተቃጥዬ ልሙት ባንተ ምክንያት እድሜ ልክ ይሰራልኝ። ቆይ እሰራልሃለሁ። እሺ እሰራልሃለሁ። ወይኔ ወገቤ ደግሞ ቤቱ እንደዚህ ያመሰቃቅሎታል። እንደው ዘንድሮ ምን ይሻለኛል? ገረዶ አረከኛ። ቆይ ይሻለቅ እሰራልሃለሁ መጠን እንደው ከዛ ከለመለመ ስፍራ ወጣ ይኸው እዚህ የደረቀ ምድረ በዳ ላቤን ጠብ አድርጌ ሰርቼ እንድበላ አረገችኝ። አይ ይሄኔ እዛ ቦን ኖሮ በሶስት እግር አልሄድም ነበር። አይ ሄዋን ያን ፍሬ አትብሉ ብሎ ይጣፍጣል ብላ ብልታኝ። አይ ሄዋን ሶስት እግር አረገችኝ። አይ ሄዋን ቆይ እሰራላታለሁ። ይሄኔ ድካሜን ብታውቁ ኖሮ እንደዚህ አትልም ነበር። አይ ቆይ አሁንማ አመረረችኝ። ሄዋን ይመጣ አሁንስ ሄዋን አረጀ ብላ ነው ድምጼን ማሰማኝ። ቆይ ምን አልከኝ አንተ ጨቅጣቃ ሰውዬ? ደሞ መጣ ነይ እስቲ ነይ። ብትርን ይዛው ተንጎላደዳው ምን አለበት? አንቺ ነሽ በሶስት እግር የምታስቀይኝ። እኔ በሁለት እግር ቆሜ ነበር። 80 እግር ሄድ እኔ ምን አገባኝ? ምን ይመለከተኛል? ያን ፍሬ ባታበይኝ እንደዚህ ሄዳለሁ 80 ዓመት የሆነው እንደወጣት ልጅ ይር ነበር እያየሽ። አረ ባኪ ደሞ ካንተም ብሶ ኃጢያትን ወደኔ ታላካለ። ማን ያበላኝ ታዲያስ? አንተ ራስ። አረ ይጣፍጣል ያልኩት እኔ ነኝ። በጣም አወራ ባንተ ቤት አትነዛንሽኝ። ምን አይነቱ ነው? ስራ ፈት እዛ እርሻና ታርስም ምን አይነቱ ነው? ይበግ ወይኔ ልጄ እንደዚህ እኔ ተርቦ ይሆናል ባንተ ምክንያት ይው ልጆች እየተንከራተቱ ጭራሽ ኃጢያትሽን ወደኔ ያሳብሽ ትነዘንጅኛለሽ። አንተ ጨምላቃ ሰውዬ ዝም በል ብያለሁ። ወይኔ ቃኤል ልጄ የታለ? ቃኤል አረ ወይኔ ሚሳው እሱም አይሰማኝም። ውይ ቃኤል አረ ወይኔ የታለ? ፈልጉልኝ አረ በእናታችሁ ቃኤል። አቤት እናቴ። ናልኝ ጎበዝ። ሰይ አይ ምንም ብለፋ በረከት የለውም። አይ ዝናቡ ፀሐዩ አረ በስማ ከብቶቹም ያስቸግራሉ። አይ በረከት የለውም ሲጀመር የኔ ነገር። አረ ወይኔ
ምንም በረከት የሌለው ስራ እሰራለሁ። አይ አቤት እናቴ፣ አቤት እናቴ። መጣህልኝ? ና ቁጭ በል እስቲ፣ ና ቁጭ በል፣ ቁጭ በል። እንደው በሬዎቹ አስቸገሩ? አረ ትንሽ ያስቸግራሉ። አስቸገሩ ነው ለነገሩ፣ በአባትህ ምክንያት ነው ይወዳ ነገር የሆነው። አይዞህ እሺ። አሁን ምግብ አመጣላለሁ ትበላለህ። እሺ በጣም ርቦኛል። ወንድምህስ? እሱማ እዛ ከብቶችን እየጠበቀ ነው። ተው እሺ በቃ አሁን ላንተ ምግብ አመጣላለሁ። ቆየሁብህ እንዴ? አረ አልቆየሽም። ካብላልኝ። እሺ እሺ ጎበዝ ብላ። እሺ እሺ። እንደሱ እንዳባትህ እንዲህ ቁጭ ብለህ እንዳትውል ብላ። እሺ ብላ ጎበዝ። ሄዋን እስቲ ሳነዘንዥኝ በሰላም አውሪኝ። ተይ በቃ ንዝናዚሁን ማስ የጀመርከው አንተ ነው። እሺ በቃ እሺ። አቤልስ? ዝም በላ አታናግረኝ። እሺ አቤልስ? አላቅልም ራስህ ፈልገው። ያንቺ አላቅምስ። አብልተሽኝም አላቅም፣ ኃጢያት አሰርተሽኝም አላቅም። አቤል ልጅ አቤል፣ አቤል ና እስቲ ና። አቤት አባቴ። ዛሬ ፀሐዩ በጣም ዝናቡን፣ በጎቹም እርሻ ውስጥ እየገቡ በጣም ነው የሚያስቸግሩት። ቡይ ብሰራም በረከት የለውም። በጎቹም እርሻ ውስጥ ዝም ብሎ ይገባሉ። ና እስቲ ልጄ ና። አቤት አባቴ። ርቦሃል መሰለኝ፣ ቁጭ በል እስቲ። እሺ አባቴ። እስከሚቀርብልህ ከወንድም ጋር ብላሽ። ቀይ አብለኝ ወንድሜ፣ አብለኝ ወንድሜ። አባዬ አላበላም እያለኝ ነው። እንዴ ወንድም አይደል እንዴ? አብለው እንጂ ያለውን አብላችሁ ተቋደሱ። አይበላም። ይሄ የኔ ድርሻ ነው። ይሄ መቼስ የእናትህ ስራ ነው። ሄዋን ወይ ጀመረው ንዝንዙን። አረ ወይኔ ቤት በኩል ደራ ነይ እስቲ ነይ። አሞኛል በቃኝ ተወኝ። እንዴ አንተ ሰውዬ ነይ እስቲ ነይ በቃ ነይ። ለነገሩ የሽማግሌ ነገር እሺ ይኸው ምን ፈለክ? አቤል ርቦት መጥቶ ቀይ አላበላም እያለው ነው። እስቲ እና አስማሚ ምን አገባኝ? ያገባኛል። ልጅሽ አይደለ እንዴ? እሱ ብቻ ነው ልጅሽ? እናንተ ምግብ ይዛ አትሰጠውም? አይ እኔ ብቻ ነኝ እዳ ያለብኝ? አንቺ ባታበኛም ፍሬ ይሄኔ ይኸው ቁጭ ብሎ ይበሉ ነበር። አይለፉም። በጣም ባንተ ቤት አወራሽ። እባክህ ዞር በልልኝ። እሺ እንካልኝ ብላልኝ። እሺ ልጄ እሺ ብላ። እሺ በቃ አሁንም ተቀምጠሃል። እንብላ ወንድሜ። አይ በቃኝ፣ ጠግቤያለሁ። አረ እንብላ ወንድሜ። አይ ችግር የለውም፣ ጠግቤያለሁ ብላ። እኔ ግን ምግብ ተሰጥቶኝ አላበላም አልኩት። እሱ ግን ብላለኝ። አይ ደግ ነው ለካ ወንድሜ። ወንድሜ ቆይ ለምንድን ነው ለእግዚአብሔር መስዋዕት የማናቀርበው? ምን አይነት መስዋዕት ነው የምናቀርበው? መስዋዕት ማለት ከራስ ያለውን የሰበውን ነው ለእግዚአብሔር የምናቀርበው ወንድሜ። እሺ ማስተር ሀሳብ ነው እንንገራችሁ ልላትና ለበት። እሺ ወንድሜ። አንተ ሰውዬ ቆይ ቁጭ ብለህ መዋል ነው? ሂድ እስኪ እርሻ ዝራ። አርጅቻለሁ ብሎ ቤት ውስጥ መኮርመት አለ እንዴ? እማዬ አባዬ ለእግዚአብሔር መስዋዕት ልናቀርብ አስበናል። ወይ እና ይሄ ምን ችግር አለው? በጣም የተቀደሰ ሀሳብ ነው። እንደው እናቴ የሰራችብኝን በደል ታካክስልኛለህ። በል ሂድ አቅርብ። እሱን ተው ነጭናጫ ስለሆነ ነው። ተው እሺ። የኔንም ኃጢያት ማካካሻ ይሆናል። ሰማኸኛ? እግዚአብሔር ይባርካችሁ። በቃ ሂዱ መስዋዕታችሁን። እሺ እሺ ሂዱ። ፈጣሪ ይባርካችሁ። አርፋ አታስቀምጠኝ እንደው ወንድሜ በሰላም ደርሰናል ነው። መስዋዕትን አቅርብ። እሺ አትይ ጨርሻለሁ ወንድሜ።
እግዚአብሔር የኔ መስዋዕት አልተመለከተም፣ የወንድሜን ግን ተመልክቷል። እሱ ታናሽ ወንድሜ አይደለ እንዴ? ከኔ ይበልጣል እኮ ይሰራለታል፣ ይወጣል እኮ እገለዋለሁ፣ ይወጣታል፣ ይሰራለታል። ጨረስኩ ወንድሜ? ጨርሻለሁ። ግደለው ግደለው፣ እሱ ካንተ ታናሽ አይደለ? ግደለው 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 ግደለው። እንሂድ ወንድሜ። እሺ ሜዳ ተጫውተን እንምጣ። ቆይ ለእናትና ለአባቶቻችን ተናግረን እንምጣ። አይ ስንመለስ እንጫወታለን፣ ችግር የለውም። ናሽ ቃኤል ሆይ ወንድምህን አቤልን ግደለው በምትለው ላይ ንገስባት። ወንድምህን አቤልን አትግደለው። ግደለው ግደለው፣ ውሸት ነው እንዳሰማ። ግደለው ግደለው ግደለው፣ እሱ ካንተ ታናሽ አይደለ? ግደለው ግደለው። ቃኤል ሆይ ወንድምህን አቤልን ለምን ገደልከው? የወንድምህ አቤል ደም በፊት ትጮሃለች፣ ያገኘ ሁሉ ያሳድሃል። ወይኔ ባልገሎስ ኑሮ ያለኝን ብሰማስ? ወይኔ እናቴ። እሺ ስላዳመጣችሁ እናመሰግናለን።